الله كنبي كتزتيسم ولا من وما به قلوبكم لبوچاچሁም በዛ ትረጋጋ ዘንድ እንጂ አላህ አላደረገውም ومن نصر الا من عند الله ድልም ከአላህ ዘንድ እንጂ ከሌላ አይደለም ان الله عزيز حكيم انه الله عزيز አሸናፊ ነው ጠላቶቹን ሐኪሙን ጥበበኛ ነው ነገሮችን ሁሉ በተገቢ ቦታቸው አስቀማጭ اذ يغشيكم النعاس امنة منه الى اذ يغشيكم بشفناچو غزي النعاس بمانغولاجت بمانقلافات امنة منه كسو የሆነ ጸጥታ ማረጋጋያ ሲሆን ይላል ይሄ ደግሞ የሆነው ምንድነው اذ يغشيكم النعاس وروى الحافظ أبو يعلى عن علي رضي الله عنه قال ما كان فينا فارس يوم بدر علي ناتشو ميلوت ببدر إلت إنيا وسط كفي الرواية هلت فرسنجوش ناتشو الزيدمو علي بن أبي طالب غير مقداد ننجي عليهم ملال ولقد رأيتنا كزان راساتشنن ساي بزالاي وما فينا إلا نائمون كنيا ماكل ميانغولاج انجي ليلا يلم إلا رسول الله صلى الله عليه وسلم يا الله ملكتنيا سيقروا إلا رسول الله مستثنى يصلي تحت شجرة عندت زافسر يسجدوا نبرنا صلى الله عليه وسلم ويبكي حتى أصبح اسكينا قاد رسول النبي صلى الله عليه وسلم يعلق السو نبرا هنا የሆነ እንቅልፍ መጣና ሽፍና አደረጋቸው እንቅልፉ የሸፈናቸው ያለውን ጭንቀት ሊያስረሳቸው ነው ጦርነት ላይ ሙእሚኖች እንቅልፍ ከያዛቸው ጡማኒና ነው ሰላት ላይ እንቅልፍ ከያዛቸው ግን ከሸይጣን ነው ገፍላ እና ጦርነት ላይ በዛ ጭንቅ ጊዜ መጣና ሽፍና አደረጋቸው የሚገርመው በዛ ጊዜ የበድርን ውሃ ቁረይሾች ቀድመው ይዘውት ነበር ሙእሚኖች ውሃ አልነበራቸው ባንቀላፉበት ደግሞ ጀናባ ሆነዋል ከፊሎች በህልማቸው ቀባጅረዋል ኢህቲላም ሆነዋል ኢህቲላም ጀናባ ከሆኑ በኋላ ደግሞ ሰላት አለ እንደገና ሸሂድ ሊሆን ነው የሚታገለውና ጭንቀት ለቀቀባቸው ያን ጊዜ يوم بدر نو ألقى الشيطان في قلوبهم الغيظ شيطان ልቦቻቸው ላይ የሚያስቆጭ የሚያናድድ ነገር ተናገረ يوسوس بينهم من هلال تزعمون أنكم أولياء الله እናንተ የአላህ ወዳጆች እንደሆናችሁ አላህ የእናንተ አጋዥ እንደሆነ ትናገራላችሁ وفيكم رسوله በእናንተ መካከል መልእክተኛው እንዳለም ትናገራላችሁ ግን وقد غلبكم المشركون على الماء በበድሮሃ ላይ ሙሽሪኮች በልጣዋችኋል በቁጥጥር አድርገውታል وانتم تصلون مجنبين እንደገና ጀናባ ሆናችሁ ለሰግዱ ነው ሲላቸው ربش አሉ ያን ጊዜ فامطر الله عليهم مطرا شديدا مطر ليلة البدر ይባላል አላህ ከባድ ዝናብን አዘነበባቸው በዚህ ዝናብ ታጠቡ ውዱእ አደረጉ ሲቃያ የመጠጥ ኮሮጃቸውን ቀርበታቸውን ሞሉ ከዛ በኋላ በበድር ሸለቆ ላይ ያለው አሸዋውን አላህ ደመደመው እንዳያፈጋ ማለት ነው እግር እንዳይሰጥምበት እንዲህ ነው አላህ ያደረገው ይሄንን ነው የሚናገረው አላህ إذ يغشيكم النعاس أمنة منه كسونا ጸጥታ ማረጋጋ ሲሆን وينزل عليكم من السماء ماء الله ከሰማይም ውሃን አወረደ ሙዳሪዕ አድርጎ የሚናገረው ማዲውን ልክ كأنه شهادة عيان በአይን የሚታይ ትርኢት ሲያረገው ነው አላህ ይሄ من أساليب البيان ነው ማዲውን ሙዳሪዕ وإذ يرفع إبراهيم القواعد أصلفنا البزي ملكنا
وينزل عليكم من السماء ماء ليطهركم به بذا الله ليصداችሁ ويذهب عنكم رجز الشيطان اي وسوسته የሸይጣንን ጉትጎታ ከናንተ ሊያስወግድ وليربط على قلوبكم በልቦቻችሁ ላይ አላህ ሊያጠነክር ዘንድ ويثبت به الاقدام መጫሚያዎችን መርገጫዎችን እግሮችን ሊያጸናበት ስለደመደመው በውሃ إذ يوحي ربك ጌታም ወደ ኢለል መላእክቲ ወደ መላእክቱ ትእዛዝን ባስተላለፈ ጊዜ አውሳ አኒ ማአኩም የኔ ባሮች መላእክቱ ሆይ እኔ ከናንተ ጋር ነኝ ፈሰብቱ الذين آمنوا ሂዱ እነኛ ያመኑትን ሰዎች አጽኗቸው سألقي في قلوب الذين كفروا الرعب በእነኛ በካዱ ሰዎች ልብ ውስጥ እኔ ፍርሃትን እነዛለሁ አለ አላህ فاضربوا فوق الاعناق ስትመቱ ካንገት በላይ ምቷል ለምን ዋናው ክፍል ስለሆነ ትልቅ ወፍራም በሬ ቢሆን አንገቱ ቢቆረጥ ይወድቃል ትልቅ ግዙፍ ሰው ቢሆን ከላይ ቢመታ انتهى ግዙፍ ሬሳ ይሆናል ማለት ነው فاضربوا فوق الاعناق ካንገት በላይ ምቱ وضربوا منهم كل بنان የእጅ ጫፎችን መገጣጣሚያዎችን ማለት ነው ሰይፍ የሚይዘውን እሱን ምቱታል እዛ በምን ይማታል ኩለ በናን እና ስትራቴጂው የሚገርም ነው ብልቱን ነው አላህ ያሳየው እዚህ ቦታ ምቱዋል وضربوا منهم كل بنان ذلك ይህ ለምን እንዲያለ ፍርድ ተፈረደ በልባቸው ፍርሃት እንዲነዛ መላእክት እንዲወርዱ እነሱ እንዲቀጡ ለምን ተደረገ بأنهم شاقوا الله ورسوله الناس الله أن ملكتنياون بمقاوماتቸው ነው ومن يشاقق الله ورسوله الله أن ملكتنياون የሚቃረን فإن الله شديد العقاب الله ለዛ ሰው ቅጣት ብርቱ ነው ذلكم ይሃችሁ እንዲሆነ فذوقوه ቅመሱት وأن للكافرين أنه لكاديوች عذاب النار يا እሳት ቅጣት አለላቸው አለ يا أيها الذين آمنوا إن أنت أمناتوا سوّجوا إذا لقيتم الذين كفروا إنني يكادوا سوّجن كتجنانياتشوا زحفا على زحف مالت من دنو زحف أصله زحف الطفل إبالال إذا دب بمقعده بمقامج أو سنفاقك نو هسألج زحف مبالو زحف مالت عند لاي منجود مالتنا أصله منفاقك نو ለምንድነው እንዴ ተባለው በጣም ግዙፍ የሆነ የጦር ሰራዊት ራቅ ተብሎ ሲታይ ልክ እንደሚንፏቀቅ አይነት ነው ያንድ የሁለት ሰው አይነት አካሄድ አይደለም የሚታየው የሆነ እንደ ማዕበል ቀስ ብሎ የሚሄድ ነው የሚመስለው ጀብ ሲል ሰራዊቱ ማለት ነው ዛህፍ ማለት በብዛት መውጣት መንጎድ ነው ያንን የተጋጠማችሁ እንደሆነ ፈላቱ ወሉሁሙል አድባረ ጀርባዎቻችሁን ወደነሱ እንዳታዞሩ እንዳትሸሹ ሚነል ከባኢር ነው ከተላልቅ ወንጀል ነው ወመን ይወልህም የውመይዝ ዱቡረሁ ያኔ በእንዲህ መልኩ እስላምን ሊያጠፉ በእንዲህ መልኩ የመጡ ጊዜ ጀርባውን የሰጣቸው በሁለት መንገድ ሲቀራል إلا متحرفا لقتال ለጦርነት ቦታን መቀየር ነው ተሐረፈ ይባላል ቦታን መለወጥ ከቀኝ ወደ ግራ ከግራ ወደ ቀኝ ከፊት ወደ ኋላ ከኋላ ወደ ፊት ከርፈር የሚባለው إلا متحرفا لقتال ለዚህ ብሎ ጀርባ ሰጥቶ መልሶ ቢመጣ የሚሸሽ መስሎ እንደገና ቢያጠቃ ايه متحرفا لقتال او متحيزا ويميتطغا ካልሆነ በስተቀር الى فئه فئه ማለት ምንድነው የእግረኛ ጦር በአምስት ይከፈላል بين الخميسين ይላል አምስት በአምስት ይከፈላል የእግረኛ ጦር በአምስት ይከፈላል የመጀመሪያው ሙቀዲማ የሚባለው ነው ፊት አውራሪ ይባላል ሙቀዲማ ቀጥሎ በቀኝ ያለው ነው መይመና ይባላል
ቀኛዝማች ሁለተኛው ደግሞ መይሰራ ይባላል ግራዝማች ፊታውራሪ ቀኛዝማች ግራዝማች መሃል ያለው ደግሞ ቀልብ ይባላል ደጃዝማች ከኋላ ደግሞ የሚተካው ሳቅ ይባላል ደጀን የሚባለው ማለት ነው ለዚህ ፊታውራሪ ቀኛዝማች ግራዝማች ደጃዝማችና ደጀን مقدمة ميمنة ميسرة قلبنا ساق ይባላል ከነኚህ ወደ